سورة الإخلاص يقرأين قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ነው የሚለውና በልርሱ አላህ አንድ ነው አይወልድም አይወለድም ይላል እኔ ማቀው ስላድናይ ነበር እና እንዴት ነው የማይወለደው አዳምን የወለደው እሱ አይደል ምናምን በየስጠይቀው እመኑኝ አለ والله ثم والله ነው መላችሁ እቺ ማህተብ አስራያታለሁ አለ አንዳችም ያህል መስቀል አንገቷ ላይ አስራያታለሁ አለ ከዛ አለቀስኩ ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው ሙስሊም ቤተሰብ ውስጥ አድጌ ክርስቲያን ትሆኛለሽ ሲባል በቃ ፈራለሁ ዲ እውነቱን ቢሆንስ ምናምን ከዛ መጠየቅ አቆምኩ የሉትን እሺ በቃ ልክናችሁ ማለት ነበር ቤት ውስጥ የሆነ ጋጥ ወጥ ምናለ መባል ማህበረሰቡም ትንሽ ፈራኛል ውጭም ላይ ጠይቃሉ እንደዚህ ኡስታዞች ተቀምጠው ከሆነ ስለ እምነት ሙራጃ ያደረኩ ከሆነ ጣልቃ ገብቼ ጠይቅ ነበር ምክንያቱም እኔ ቁርአን በአረብኛ በሆኑ ራሱ ለኔ ጥያቄ ነው በአማርኛ ቢሆንስ ብናነበው ማለት ሰው ባያግዘን ብዬ ስለማመን እጠይቅ ነበርና አባቴ እቺ ክርስቲያን ነው ያገኛታለሁ ምናምን ከዛን ጊዜ በኋላ አባቴ ጋር እየሻከርኩኝ ነው የመጣሁት ማለት መቀራረባችንም 11 ያክፍል ላይ ወደዚህ ነው ያባትሽ ምኞት ምን ነበር ያባቴ ምኞት ህግ እንድማር ዩኒቨርሲቲ ላይ ህግ እንድማርና ቆንጆ ጠበቃ እንደሆነለት ይፈልግ ነበር በእምነቱ ላይ ደግሞ ተሸፋኝ ኢቃሚስት እንደሆነ ይፈልግ ነበር ከልጅነቴ ጀምሮ የሚገዛው ወደ ኢቃም የሚያመሩ ጅልባቦች ምናምን ነው ምክንያቱም አህለል ሱና ወልጀማዓ ይባላል የነሱ ወይም ወሃቢ እና ለከነን ነው የሚሉት አቂዳው እንኳን ሁለቱም ልዩነት አሉ አንደኛው አቂዳ አርህማኑ አለ አርሽ ተዋብሎ ነው የሚያምነው ይህ ማለት አላህ ከሰማይ ወይም ከአርሽ ከፈለ ብሎ ነው ይሄኛው ጀማዓ ደግሞ የሚያምነው አላህ መውጁድን ቢላ መካን ብሎ ነው ይህ ማለት አላህ ያለ ቦታና ያለ አቅጣጫ ያለ ነው በጣም የሚለያዩ ናቸው ከፈለ ለሚባለው ለሚቀመጥ ነገር ነው የኛ ደግሞ ያለ ቦታ ያለ አቅጣጫ ነው ካልክ ምንም የለም እና ቤት ውስጥ እናቴና አባቴ መውሊድ በማክበርና ባለማክበር ሁሉ ነበር የሚጋጩት እናትሽ መውሊድ ታከብራለች አባትሽ ደግሞ አያከብርም ቢዳአን ይላል ወይም ባጢል ነው የማይወደድ የማይንተን ነው ረሱል አላከበሩትም ለምን እንደም ታከብሩ የኔ ታናሽ በጣም አክራሪ ነው አንዋር ይባላል በጣም ኢቭን አሁን ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይላል ከመግደል ማስተማር ነው እንጂ ሃይማኖት የሚፈቅደው ሃይማኖት ግደሉ ይላል እንዴ በእስልምና እምነት ላይ ህጎቹ እኛ በኦሪት ጊዜ የነበሩ ህጎች ናቸው ማለት የገደለን ግደል ነው ቀጥታ እሺ ትክክለኛ የሸሪዓን ህግ ኢትዮጵያ በህገ መንግስት ነው የምትተዳደረው ሳዑዲና ይሄ አረብ ኤሚሬቶችን በሸሪዓ ህግ የሚተዳደሩን ብታያቸው ህጉ የገደለን ግደለው የሰረቀን እጁን ቆረጥ ሃይማኖት የቀየረውን ግደለው እንዴ ያማላህኒ ካዳንተን እንደማይከድ በምን እርግጠኛ ስለሆንክ ነው የሚሉ ከስር አሁን በዚህ ሰዓት ኦርቶዶክስ የነበሩ ወደ ሌላ ሃይማኖት ሄደው ግን የኦርቶዶክስ እምነት ተከታዮች እንኳን መግደል አይደለም ጫፋቸውን መንካት አይችሉም መሳደብም አይችሉም ይሄኛው የምህረት ነው ማለት ለኛ በአዲስ ኪዳን የተማርከው ምህረት ነው ይቅርታ ነው አባታችን ሆይ እንኳን ስትደግም በደላችንን ይቀርበለንኛም የበደሉንን ይቀርንል ዘንድ ነው ያ ሰው አጥፍቷል ብትችል መክራለህ እምነቱን ታስተምረዋለህ የሚመለስበት ሁኔታ ካልሆነ ግን ከጣመመ ጣሟል በቃ ራሱን ይቻል አንተ ምንም ታረጋችሁ በእስልምና እምነት ግን አንድ አባት ሊጠይቅባቸው የሚችል ተብሎ ከተቀመጡለት ልጆቹ ናቸው በገንዘቡ ይጠየቃል በሚስቱ ይጠየቃል በልጆቹ ይጠየቃል በጎረቤቱ ይጠየቃል በራሱ ወንጀል ይጠየቃል በልጁ ላለመጠየቅ ያለው አማራጭ ጂሃድ ነው እኔ ሻሃዳ ክጃለሁ አይደል ወደ ኦርቶዶክስ መጥቻለሁ ሶን የሚገለኝ አባቴ ሙሉ በሙሉ ይጸድቃል ተብሎ ነው የሚታመነው የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል የኔም ጥያቄ እዛ ላይ ነበር ማለት እኔም አንተም እንትን ፍትህ መስጠት አንችልም ፍትህ እግዚአብሔር ነው እኔ አጥፍቻለሁ አሁን በአባቴ ቦታ እኮ ነው ያጥፍቻለሁ የአባቴን እምነት ነው ይካድኩበት አባትሽ እንዲያገባ እንድታገቢ ነበር የሚፈልግ አዎ እንዴት አባቴ እንዳገባ በእስልምና እምነት ስንት አመት ልጅ ይያለሽ ከ7ኛ ክፍል ጀምሮ 13 አመት ጀምሮ ከ13 አመት ገና በ13 አመት ጀምሮ እንድታገቢ አመቴ ለጮኛ ተሰጥቼ ነበር እንዴት ማን ነው እኔም አላቀው ልጅም እሱም አያቀኝም ይብን ሲያይኝ እኮ ወይ እቺ ማስጠያ ምናምን ብሎ ሊሄድ የሚችል አይነት ሰው ሊሆን ይችላል እኔም ሳይው ወይ አራ ይሄማ አይሆነኝም ልልም ግን አባቴም ይዋደዳሉ
ያለው አማራጭ የነሱን ጓደኝነት ወደኛ ዝምድና መቀበል አንቺን ታውቂያለሽ እኔ ያወኩትኝ 9ኛ ክፍል 8ኛ ክፍል ውጤት መጥቶ አባቴም ቆንጆ ውጤት ሳመጣ ምን ላድርጋለኝ ማለት አልኩት ለገሌ ቃል ገብቻለሁ አንቺ ልሰጥቻለሁ አሁን ደግሞ ጥሩ ውጤት ነው ያመጣሽው ከዛ እሄዳለሁ ጠፋለሁ ነው ያልኩት